لله الواحد الأحد الفرد الصمد الذي لم يلد ولم يولد ولم يكن له كفوا أحد والصلاة والسلام على من لا نبي أحمد وعلى آله وصحبه أجمعين أما بعد كهم بفيت بتقل سلا توحيد بوزو نجر مابراريا يمجمريا مغبيا ميهون بوزو مابراريا ستنال كزاري جمرن دمو كتاب التوحيد الذي هو حق الله على العبيد يميلون كتاب من أوله إلى آخره بعد فقار بكفل يكفافل الذي ألفه محمد بن عبد الوهاب يبجون كتابنا العلامة الشيخ عبد الرحمن ابن الشيخ حسن ابن الشيخ محمد بسلايم مابراريا يصحبتين كتاب كما جمريا واسك بچرشاو لمايات نموكرالن بكفل يكفافل ማለት ነው ባላህ ፈቃድ ويقول الله جل وعلا እንግዲህ كتاب التوحيد كما جمريا بسم الله الرحمن الرحيم بالله ስም እጅግ በጣም ሩህሩህና አዛይ በሆነው بالله ስም ይጀምራለሁ ብሎ ይጀምራል كتاب التوحيد ይሄ كتاب التوحيد ነው ስለ ተውሂድ ስለ አላህ አንድነትና አላህ እንዴት አድርገን መገዛት እንዳለብን የሚያብራራ ኪታብ ነው وقول الله تعالى الله سبحانه وتعالى ንግርን በማስቀደም ይጀምራል وما خلقت الجن ጋኔንንም አልፈጠርኩም والانس ሰውንም الا ليعبدون እኔን አንድ ሊያደርጉኝ እኔን ብቻ ሊገዙኝ እንጂ وقوله በሌላ አያትም ያስከትላል ولقد بعثنا በርግጥ እኮ ልከናል في كل امه በየህዝቡ ሁሉ ላይ رسولا መላእክተኛን አን يعبدوا الله አላህን ተገዙት በማለት ወጅተኒቡ ጧጉተ ጣዖታትን ታጣውታት ቦታ አራቁ በማለት ስለዚህ وما خلقت الجن والانس الا ليعبدون ይሄ አያት ምንን ያመላክተናል አን الله تعالى خلق الخلق الله ፍጡራንን እኮ የፈጠረው لحكمة عظيمة ለትልቅ የሆነ ጥበብ ነው وهي القيام እሷ ደግሞ ምንድናት ከተባለ መቆም እንዳለበት ነው እያንዳንዱ ሰው بما يجب عليه በሱ ላይ በሚያስይዘው ነገር አለ የሚይዘው ነገር ሊሰራ من عبادتي አላህን ወበተክሉ ከመገዛት ዝም ብሎ እንደ ከብት እንደ እንስሳ ለመብላትና ለመጠጣት ሳይሆን አላህን በተገቢው ለመገዛት የተፈጠረ መሆኑን ጥበቡ ማወቅ አለበት እንዲያውም እንስሶች ለተፈጠሩበት ዓላማ ከመብላትና ከመጠጣቸው አገልግሎት ይሰጣሉ ከእንስሳ የበለጥናቸው ሰዎች ደግሞ መብላትና መጠጣት ብቻ ከሆነ ስራቸው ማለት ነው ወህደሁ ብቻውን ቢተርኪ ተንሰሳ የበለጥ አማማ ይሆናሉ ማለት ነው ምክንያት የተፈጠሩበትን ዓላማ ስላላወቁት ከማ ቃለ ተዓላ በልሁም አضل ብሏል አላህ Subhanahu Wa Ta'ala ሲገልጽ እነዚህ አላህ በትክክል የማይገዙት የሚበሉትና የሚጠጡት የባስ ከእንስሶች ጠማሞች ናቸው እንስሳ ለተፈጠረበት ዓላማ አገልግሎት ሲሰጥ እነሱ ለተፈጠሩበት ዓላማ ስላልሰጡ ማለት ነው ቢተርኪ ኢባደቲ ማሲዋ ይሄ የሚሆነው ባይሆን እንዴት ነው ከሱ ውጭ ያለውን መገዛትን በመተው አላህን ብቻ መገዛትን ስንሰራ የተፈጠርንበትን ዓላማ አዋን ማለት ነው ففعل الاول የመጀመሪያው ስራ ወሆ خلقهم ነው አላህ እነሱ መፍጠሩ ነው የፈጠራቸው ባይሆን ለምንድነው ሊፈዓሉ ሊሰሩ ነው ስራው ምንድነው هو الثاني እሱ ሁለተኛው ስራ وهي العباده አላህ መገዛት ናት قال شيخ الاسلام العباده عباده ማለት ምን ማለት ነው ለዒባዳ ነው የተፈጠሩ ስንል ዒባዳ የምትለው ቃልዋ ትርጉሟ ምንድናት እስሙን ስም ነው ጃሚዑን ሰብሳቢ የሆነ لكل ما يحبه الله لم يوده ሁላ من الاقوال ከንግግርም والأعمال ከስራም الظاهرة በይፋ በግልጽ የምንሰራው ማለት والباطنة በውስጥ የሚሰራል ከላይ ለምሳሌ ምስግደት አለ ሌሎች ነገሮች በተግባር የምንሰራቸው አለ በውስጥ ደግሞ ኢማን አለ ትክክለኛው በአላህ የሚመለክ ጌታ መሆኑን በቅልባችን መቋጠር والعبادة ስለዚህ ዒባዳ ሁንም እስሙን يجمع كل ما يحبه الله كل ما اسمون اسمن يجمع كمال የሚሰበስብ የሆነ كمال الحب ሙሉ የሆነ ውዴታ لله لله ونهايته የመጨረሻውን ጥግ የመጨረሻ ጥግ የደረሰ ውዴታ ለአላህ ብቻ መውደድና ለአላህ መገዛትን የሚጠቀልል ይሆናል ማለት ነው وكمال الذل ሙሉ የሆነ መተናነስ እንደማሆንም لله لله ونهايته የመጨረሻ የሆነ መተናነስ ካለብን ለአላህ Subhanahu Wa Ta'ala እንጂ ለሌሎች ለፍጡራን መተናነስ እንደሌለብን ይሄ ከሰው ልጆች የተፈጠሩበት ዓላማ እንዳልሆነ ማለት ነው فالحب ስለዚህ ውዴታ الخلي ግልል ያደረገ አንዙል ተመተናነስ የሆነ ወዙሉ ከሌሎች መተናነስን ያገለለ አላህ የሆነ መተናነስ ወዙሉ الخلي አሁንም ተሌላ ያገለለ የሆነ መተናነስ ያኛው ከሌላ ያገለለ የሆነ ውዴታ ማለት ይሄ ደግሞ ተሌሎች ያገለለ ሌሎች ከመተናነስ ያገለለ አን ሁቢ ማላ ላ يكون عباده ውዴታን ከውዴታ ውጭ የሆነ ወይም ደግሞ ከመተናነስ ውጭ የሆነ ዒባዳ ለአላህ ላ يكون عبادة عبادة አይሆንም ማለት ነው الحب الخلي ውዴታ ያገለለ አን ዙል ከመተናነስ የሆነ ውዴታ ውጭ የሆነ አላህን ወደዋለሁ ማለት
لا يكون عبادة لله بارع يهونم لله تكلنيا تجاج يهونم وإنما العبادة عبادة ስለዚህ የሚባለው ما يجمع የሚሰበስብ ነው كمال الأمرين የሁለቱንም ሙሉ ነገሮችን ሲይዝ ነው وأما ما خلق له لسما يتفطرت من محبة الله تعالى الله እንኳ ከመውደድ فهو سو إرادته الدينية ነው የዲና የሆነ ትክክለኛ ሃይማኖት የሆነ ፍላጎት ናት فلذلك ለዚህም ብሎ مذكور ተወርቷል በቁርአን ውስጥ وما خلقت الجن والانس الا ليعبدون ሲል አላህ በቁርአን ውስጥ ገልጿል ማለት ነው ይሄኛው ማብራሪያ ደግሞ ስንመለከት ولقد بعثنا في كل امه رسولا ان يعبدوا الله واجتنبوا الطاغوت ያለውን يخبر تعالى الله سبحانه وتعالى ይነግረናል انه سكو بعث يلاك مهونون في كل قرن በየክፍለ ዘመኑ ሁላ وطائفه በየህዝቡ ሁላ ላይ من الامم ከህዝቦች ውስጥ رسولا መላእክተኛን የላከ መሆኑን يدعوهم يا ملاكتኛ የሚጠራቸው መሆኑን الى عباده الله وحده ወደ አላህ ብቻ ወደ መገዛት የሚጠራቸው የሆነ በእያንዳንዱ ህዝብ ላይ የተላከበት መሆኑን በየክፍለ ዘመኑ ይነግረናል ወይንሃሁም የሚከለክላቸው عن عبادته እሱን እኮ ከመገዛት ወይንሃሁም የሚከለክላቸው عن عبادته ما زينه الشيطان ነው ሰይጣን ለነሱ ከሚያገጥላቸው ወይም ሰይጣን ከሚያነሳሳቸው እሱን ይሄን ተገዙ ከሚላቸው ሁላ የሚከለክላቸው ለሁም ለነሱ አውቃሁም እነሱን ከጣላቸው ሁላ ፊባሱ من عبادتي سوا ما سواه እሱን አላህን ከመገዛት ውጭ ያለውን ነገር ሰይጣን እንዲገዙ ከጣላባቸው ነገር ሁሉ የሚከለክላቸውን መላእክተኛ መላእኩን ያመላክተናል ማለት ነው فمنهم ስለዚህ من حد الله ከነሱ ውስጥ ይሄንን ተቀብሎ አላህ የመራው አለ እንግዲህ وحد الله تعالى አላህን በተከቢው አንድ ያደረጋለ بالعبادة በመገዛት وعطى رسوله ማለት ነው መላእክተኛውን የታዘዛለ ومنهم ከነሱ ውስጥም አለ من حقت عليه الضلاله ያው እንግዲህ ጥመት በሱ ላይ ጥመቲቱ የተረጋገጠችበት ሲሄ ተልኮበትም አልቀበልም ብሎ በጥመቱ ላይ ልክ እንዲያንሳሳ እየኖረ በመድር ላይ ወደዛኛው ዓለም ይሄድ አለ ማለት ነው ወነዑዙ ቢላሂ ሚን ذلك ከነዚህ ያሉት አላህ ይጠብቀንና فاشرك مع الله ከአላህ ጋር ያጋራ غيره ሌላን بعبادته በመገዛት የጠመመ ሌላን በመገዛት ያጋራና የጠመመ ولم يقبل ያልተቀበላለ ሁድ الله ያላህን ቆኑ መንገድ الذي جاءت به الرسول رسولች የተላኩበትን ያልተቀበላለ ከእንደዚህ ያሉት አላህ Subhanahu Wa Ta'ala ያርቀንና ወይም ደግሞ አላህ ቆኑ መንገድ ይምራንና ለኛ ማለት ነው واخر دعوانا ان الحمد لله رب العالمين وصلى اللهم وسلم على خير خلقنا محمد وعلى اله وصحبه اجمعين